ሰው ሳይክብራ የምትሳቀቅ የምታፍርበት ሰው ምናምን ለአንተ ሳይሆን ለዛ ሰው ፌር አይደለም። ያን ሰው በሙሉ ልቡ እውይ የኔ ጌታ እያለ የሚወደው ሰው እያለ አንተ በቃ እሺ የምትደውለት ይሄ ፌር አይደለም። ፊቱ ከዝንጀሮ መለስ ካለ እኔ አሁን በዛ አላምንም። እኔ በዛ አላምንም። እኔ አይቼው ወይኔ ሲያምር ምለው ሰው ነው ፊዚካሊ አትራክትድ መሆን አለበት። እግረኛ ግን አልወድም ብለሻል እኮ። እኔ አዎ አስረጅኝ። ቆጣሪ ፖድካስት ሰላም፣ እንዴት ናችሁ? ሰላም ሰላም። ይህ ምንድን ነው? ቆጣሪ ፖድካስት ነው። ቆጣሪ ፖድካስት ነው። ቆጣሪ ፖድካስት ሳምንቱን ጠብቆ ተከስቷል። በአዲስ ኤፒሶድ ተከስተናል። በዛሬው ጉዳያችንም እንዳስሰው ምንድን ነው? በዚህኛው ኤፒሶድ እንግዲህ ጥሩ ኢሹ ያመጣን ይመስለኛል። ጥሩ ሆት ኢሹ አሁን በዚህ ሰዓት በሶሻል ሚዲያ ላይ ሰርኩሌት እያደረገ ያለ አንድ ኢሹ አለ። አሃዱ ፖድካስት ላይ በቀረበችው አንዲት እንግዳ ዶክተር ሳሮን ከሱ ጋር ተገናኝቶ ትንሽ ብዙ ቪዲዮዎች ሪአክሽንስ እና ኦልሶ ሰዎች እየተነጋገሩበት ነው። እኛ ደግሞ ታውቁናላችሁ ሰው የሚያጨቃጭቅ ነገር ይመቸናልና ወዲያው ሆፕ አድርገንበታል እና እስቲ አንዳንድ ነገሮችን በደንብ እናወራለን ብለን ነው ዛሬ የኛን ፐርስፔክቲቭ ለመግለጽ ከኛ ሳይድ ያለውን ነገር ዲስከስ እናደርግበታለን። በዚህ አጋጣሚ ይህን ጉዳይ ሳንጀምር በፊት ሽልማት አለን አይደለ? ሁሌ ዊክ እንደተጠበቀ ነው ሽልማት አለን። የባለፈው ዊክ ሽልማት የነበረው ቪዲዮአችን የእግር ኳሱ ጋር ተገናኝቶ ትውልዱ ምነካው የሚለው ቪዲዮአችን ላይ እሱ ላይ ሙሉ ቪዲዮ አይታችሁ ኮሜንት ያደረጋችሁት ሁለት አሸናፊዎች ከዚህ በፊት አሁን ቀደም ብሎ የተለቀቀች 3 ደቂቃ ቪዲዮ አለች። እሱ ላይ ገብታችሁ ይዩ። የዚህ ዊክ ደግሞ አሸናፊ በዚህ ቪዲዮ ነው የምንለየው። እዚህ ቪዲዮ ሙሉ ማየት፣ ከዛ ማንኛውም አይነት ኮሜንት መስጠት ደን ከዛ በኋላ ከሱ ውስጥ ድሮ ሳምንታዊ አንሊሚትድ ፓኬጅ እና ዴይሊ አንሊሚትድ ፓኬጅ የተጠበቀ ነው። እንግዲህ የተጠበቀ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እንላለን። ይከታተሉን። እናመሰግናለን። ለእስካሁኑ ግን በጣም እናመሰግናለን። የእውነት ብዙ እየሄድን ነው። ጥሩ ነው። እስቲ አሁን ወደ ዛሬ ጉዳይ እንለፍና ወደ ዛሬ ጉዳያችን እንለፍ። እሺ አይታል ግን ሙሉ ቪዲዮውን አየኸው? እሱ ነገር ሙሉና ያየሁት ከዛ በፊት ያው ተቆራርጦ የሚወጡ እንትኖች ነበሩና እሱ ነው ሊድ ያደረገንና ሰው ሳይድ ይዞ እዚህም ላይ እንግዲህ ድንጋይ እየተወራወረበት ነው። የሀሳብ ውርወራ ነው። በርግጥ ልክ ነው አይደለም? የሆነ ጊዜ ላይክ ፌሚኒዝም ኢሹ በጣም በቃ እኛ ፖድካስታችን የዛኔ ያለ መጀመራችን ተበድለናል። ጥሩ አክተር ነው ነበር መሰለኝ። እዛ ጊዜ በጣም ፒክ የነካበት ጊዜ ነው። አሁን ይሄም ትንሽ እንደዛ አይደለም። በርግጥ ፌሚኒዝም የሚያገናኘው ነገር ያለ አይመስለኝም፣ ግን ላይክ እንደሱ አይነት ቴስት ያለው ነገር ይመስላል ሰሟት ወደዛ እና ያው የልጅቷ ኢንተርቪው ነው ብዙ ሰው አይቶ እሱ ላይ ሪአክሽኖች የሚሰጡት። በጣም ትክክል ናት የሚሉም አሉ፣ አይ ትክክል ላትሆን ትችላለች የሚሉም አሉ። ኢቭን ወንዶች ሆነው የሚደግፏት፣ ወንዶች ሆነው የሚቃወሟት አሉ፣ ሴቶች ሆነው የሚደግፏት፣ ሴቶች ሆነው የሚቃወሟት አሉ። ሁሉም የራሱን ሳይድ ያዘ። እኛም ደግሞ ፐርሰናሊ እንደ ሰው የሆነ ሀሳብ ይኖረናል። ዴፊኒትሊ ሪፍሌክት እናደርግበታለን። ከሷ ሀሳብ ብንነሳ ጥሩ ይመስለኛል። ምን እስኪ ያው ብዙ ሰው ስለሚያውቀው ያው የቀረበችው ፖድካስት ላይ አዱ ፖድካስት የሚባል ነው። ብዙ ጊዜ አዱ ፖድካስት የምትከታተሉት ከሆነ አላውቅም፣ እንደዚህ አይነት ሪሌሽንሺፕ ተኮር የሆኑ ነገሮች ላይ ሞር ሳይኮሎጂ እና ሪሌሽንሺፕ ጉዳዮች ላይ ሞር ፎከስ የሚያደርግ ፖድካስት እንደሆነ አውቃለሁ እና ከሪሌሽንሺፕ ጋር ተያይዞ ያው ሪሌሽንሺፕ መጨረሻው ትዳር ነው እና ምን መምሰል አለበት፣ ምን መሆን አለበት፣ ሁሉም የራሱን ሀሳብ የሚሰጥበት ፕላትፎርም ነው እና ጅም ዶክተር ሳሮን እንግዲህ ሀሳቡን እንድታጋራ የራሷን ሀሳብ እንድታሳይ ለቀርባ ነበረ እና ያው ብዙ ነገሮች ናቸው ያነሳችው። ያው ትክክል ነው ብላ የምታምንበትን ያው አሁን አላቅም ካየ የሚሰሩት ኮንተንቶች እንደዚህ ሪሌሽንሺፕ ኮንተንቶች ቫይራል ለመውጣት ይሁን አይሁን አላቅም፣ ግን አቴንሽን የሚስበው ነገር አቴንሽን ዲቫይሲቭ የሆኑ ይሄ ማለት ሰውን ዳርና ዳር ሊያስይዙ የሚችሉ ነገሮችን ሹገር ኮት ሳታረግ መናገር መቻል በጣም ጥሩ አፕሮች እየመሰለኝ ነውና እሷም እንደዛ ነው። ሙሉ ኢንተርቪውን የተከታተላችሁ ካላችሁ ሹገር ኮት አታረገውም። እያንዳንዱን ነገር እንደወረደ ነው የምታቀርበው። እኔ እንዲህ አልፈልግም፣ እኔ እንዲህ እፈልጋለሁ፣ በቃ ቀጥታ ይሄ ቴንክ ዩ። እኔ እንደውም ምንድነው መሰለህ እኔ ሙሉውን እንትን እያልኩኝ ላይክ እየተከታተልኩኝ ኢትስ ላይክ
ፐርሰናል ኢንተረስትን ሪፍሌክት ለማድረግ የቀረበ እንትን ገስትም መሰለችኝ ላይክ ቱ ዲስከስ ኦን ሰም ኢሹ ይልቅ ላይክ አሉ በእርግጥ ዲስከስ እየተደረጉ ኢላቦሬት የተደረገ ዲፕ እየሄዱ ፐርሰናል እንትኖችን ግን ሞስት ኦፍ ታይም ፐርሰናል ለቀል this is my interest I don't care about someone else ምናምን እንደዛ ቢያስብ ችግር የለውም እኔ ግን ላይክ እንትን ቢሆንስ እኮ እንደዛ የሚፈልግ ያርግ እኔ ግን አላረግም ላይክ እንደዛ አይነት ነገሮች ይበዙታልና ሞስትሊ እንደዛ አይነት ነገር ያየውበት ይመስለኛል ላይክ most of things በቃ ፐርሰናል ኢንተረስትን ሪፍሌክት ማድረግ as well as ደግሞ ለዲስከሽን የቀረቡ ነገሮች አንዳንድ እንደውም ላይክ አነጋጋሪ ሊሆኑ የሚችሉ ፖይንቶችን ውስጡ ነበሩትና that's something እና ሞስትሊ ግን የተነሳው ነገር ምንድነው ላይክ ፕሮቪዥን ጋር ተገናኝቶ የሴትና የወንድ ሮል በትዳር ውስጥ ወይ ደግሞ በግንኙነት ውስጥ በእርግጥ ስለ ትዳር ነው የተወላው በብዛት በትዳር ጋር እና ሰምዋት ሪሌሽንሺፕ ጋር ተገናኝቶም የነበሩት የተወሰነ ስለ ፕሮቪዥን ጋር ተገናኝቶ ምናምን ነገር የተነሳ ነገር አለ እሱ ነው ትንሽ ላይክ በጣም አነጋጋሪ የሆነው እሱ ነውና አጨቃጫቂ ነገር ነው በጣም ብዙ ጊዜ ሰው እንትን ያረጋል እሱ ነው ምን ታስባለህ ላይክ አሁን ምንድነው እኔ ያስተዋልኩት ኢንተርቪው ላይ የኢንተርቪው ያዱ ፖድካስት ዋና አዘጋጅም እንግዲህ ጥያቄውንም ሲያቀርብ ካየሁት ያው ሐሳብ መነሳት ነው የእሷን ሐሳብ ሼር የሚያደርጉ ብዙ ሴቶች ሊኖሩ ይችላሉ ዴፊኒትሊ እና እሷ የምትለው ምንድነው በዋነኝነት የትዳር ላይ ሲሆን ያው ፋይናንስ እና ፋይናንሻል ነክ ነገሮችን ፕሮቫይደር መሆን የሚገባውም ከፈጣሪም የተሰጠው ትዕዛዝ ለወንድ ልጅ ነው የሚል ነውና ፕሮቫይድ ማድረጉ እንደዛ ሆኖ የቤት ውስጥ ስራን ደግሞ በሚመለከት ለሴት ነው ብላ አይደለም እዛ ግን you have to support ፓርትነርሺፕ መኖር አለበት እዛ ላይስ ተብላስ ደግሞ ስትጠየቅ አይ ሲደመር 0.5 እንደዛ አይነት አፕሮች ነገር ነው ያነሳች የነበረችውና እንዴት ነው ለወንዱ ሲሆን ሙሉ ለሙሉ ኃላፊነት ይሰጣል ለቤቱ ሲሆን ደግሞ ፓርትነርሺፕ የሚለው ነገር ያስኬዳል አያስኬድም የሚለው ነገር አጨቃጫቂ ነበር ነገር እሱ ነው ትንሽ እና ብዙ ጊዜ የሚነሳውን ፖይንት የነበረው ዲስከሽኑ ላይ ፓርትነርሺፕ የምትለው ነገር ነችና እኔ እንደዚህ በቃ የቤት ውስጥ ስራም ገብቶ ማገዝ አለበት ዝም ብሎ እንትን ማድረግ ሳይሆን ፋይናንሻል ፕሮቫይድ ማድረግ ይሄንንም ደግሞ ማድረግ አለበት ፓርትነርሺፑን የሚል አይነት ነገር ነው እኔ ደግሞ ገንዘብ ማመጣ ከሆነ ሰርቼ አትሊስት ሃውስ ገንዘቡ የኔ ነው አይነት ነገር ነው እዛ ፖድካስቱ ላይ ነበር የራሴ ገንዘብ የራሴ ነው የሚባል ነገር ነው ትንሽ ትርምስምስ ያለ ነው እኔም የተጠራጠርኩት ለዛ ነው ምናልባት ለቫይራሊቲ ተብሎ የተሰራ ነገር ከሆነ ያስኬዳል ምክንያቱም ሎጂካሊ የሚጣረስ ነገር ስታይ ያስቃል አይ እየተነሱ የነበሩ ነገሮች ባይደው በጣም ሎጂካሊ እንዴ ምናምን ያልኩ ሰማል ላይክ ይጣረሳሉ ብቻ ሳይሆን አንዱን የሆነ አይገባህም ላይክ you have to 100% ፕሮቫይድ ማድረግ አለበት then ከዛ ደግሞ what you role my role is emotional support then እኔ አዱ ቢሆን እሱ ጋር ልጠይቀው የምችለው ነገር እንደሆነ ታውቃለህ ማለት ፕሮሞት የሚያደርገው ነገር ሰምዋት በጣም እውነት ያሉትና ትክክል የሆኑ ነገሮች አሉት ግን እሱ ቢሆን ኢሞሽናል ሰፖርት ከፈለገ why don't you hire psychologist ሳይካትሪስት I'm sorry ሳይካትሪስት ወደ ሜዲኬሽን ሳይኮሎጂስት ቢሄቪራል ቴራፒ ምናምን በጣም ጥሩ አድርጎ ሰፖርት ያደርጉሃል ላይክ ልክ ነው it have to not to be እንደሱ መደረጉ እና ደግሞ የሆነ ጊዜ ለብጨንቆ ምን እያላት ነበር ላይክ your role ስላንቺ ሁላ ንገሪን ወንዶች እንዲሞላቸው ይሄ ነገር ከምን ጋር እንደተገናኘ ታውቃለህ የሆነ ሰዓት ላይ ላይክ ወንድ የተፈጠረው ሴትን ለመንከባከብ ብቻ አይደለም ገብቷል አይነት የሚል ኮንተንት አይቻለሁ ከዚህ በፊት ከሱ ጋር መጣብኝ ላይክ እንደውም እሱ ፖይንት ይመጣልበታል ምናምን ብዬ ማስብ ነበር ከሱ ሳይድ ሆነ ስታየው አቺቭ ልታረገው የሆነ ሚኖሩክ ኤሞች አሉ ብዙ ልክ ነው your family is the ultimate priority ከቤተሰብ ከሚስት ወይ ደግሞ ከልጆች ምናምን ልታስበልጥ የምትችለው ምንም ነገር አይኖርም ግን that is not the only thing you do on this earth እና እንደውም እሱ ቪዲዮ ባገኝና እዚህ ቢገባ ላይክ ወንዶች በሴቶች ሰርክል ላይ የተሰሩ ነገሮች አይደሉም ላይክ በቃ እናንተ ምንም እንዳትሆኑ እንዲሆን ብቻ የተፈጠረ ነገር አይደለም it is to protect you ያ ሰውዬ ፕሮቴክት የሚያደርገውን ነገር ብቻ አይደለም የሚኖረው አይነት ነገር ከሚል ጋር የሆኑ ሐሳቦችን
ሲነሱ አይቻለሁና ያቺን ፖይንት እንደውም ሬዝ የሚያረጋት መስሎ ነበር የሆነ ሳላ ሬዝ አላደረጋትም ሶ somewhat partnership ስትል partnership somewhat 50-50 ነው whether ደግሞ partnership ነው እንዳትል ደግሞ you have to እንዴት ነው like the other one what's his role ያ ሁሉ ከሆነ ደግሞ what is ultimate gain of it የሆነ እንደሱ አይነት ነገሮችን ስታስብ ወይ ደግሞ እንደሱ አይነት ነገሮችን የሚያስቡ ሰዎች what do we get from it like እንዴ ምንድነው ፖይንቱ ራሱ የሆነ አለ አይደል ሮል መከፋፈሉ ሮል like የሆነ አምባገነንነት ነገር ይመስላል like ወንድ ነው አምባገነን እንደውም የሚባለው አይደል አዎ እውነት ለመናገር አሁን እንተም እንዳነሳው ነውና እኔም ሴንስ አይሰጠኝ የሮል ክፍፍል የሚባለው ነገር ለምን መሰለኝ እኔም ማስበው ማለት ነው በፐርሰናሊ ሳስበው ይሄ ሮል የሚባለው ነገር የመጣው እነዚህ ተማርን በመንል ወደ ትንሽ አካዳሚክ ነገር ጋር አሁን ልጅቷም እንደዛ ስለሆነች ዶክተር ስለሆነች ኦፍ ኮርስ እኛም ያው እዚሁ ሙያ ውስጥ ከመኖራችን አንፃር ሁሉንም ነገር እንደ ስትራቴጂክ ነገር ነው እንደ ሲስተም ነገር ነው የምናየው ለምሳሌ ሜዲካል ነገር ጋር ተምረህ ከሆነ ስትራቴጂክ የሆነ ዲያግኖሲስ ነገር ነው የምታደርገው በቃ በሽታም እንዴት ነው ዲያግኖስ የሚደረገው እንዴት ተናደርጋለሁ የሚለው ነው የምታየውና እያንዳንዱ ነገር ቫሪያብል ናቸው እንደ ፓራሜትር ነው የምታያቸው ስለዚህ ስኬታማ ትዳር እንዲኖረን እሷ ብላ የምታስበው ማለት ነው ወንድ ልጅ ሙሉ ለሙሉ ፕሮቫይድ ሮል ካወጣንለት ልክ እንደ የሆነ ከባድ የሚያደርገው እኮ እሱ ነው አዎ የሆነ ማሽን ስትገዛ ምናምን ስፔሲፊኬሽን አይተህ ነው አይደል ሜካኒካል ይሆንባል ሰው ግን እንደ ሜካኒካል ፍጥረት አይደለም ኢሞሽናልም ነው ብዙ ነገር አለ ልክ እንደ ኤአይ አልጎሪዝም ቁጭ ብለን አስገብተን በዚህ ካደረግነው ስኬታማ ትዳር ይኖረናል ምንለው አይነት ነገር አይደለም እና ሰው ሮል ላይ ደግሞ ኦብሰስድ ሆኗል አሁን ነው አይደስ በዚህ ሰዓት ሁሉ በቃ ላይክ ሮል ሺፍት ለማድረግ ነው ሁሉም እየታገለ አዎ እኔ እና ካየኸውም ደግሞ ዲስከሽኖቹን ሶሻል ሚዲያ ላይ ያሉት እኔ የምፈልገው ወንድ እኔ የምፈልጋት ሴት እንዲሆነች ከዛ ትዳር ላይ ደግሞ ባል ከሆነ እንደዚህ ማድረግ አለበት ሚስት ከሆነች እንዲህ መሆን አለባት እነዚህ ነገሮች በጣም እንትን እየሆኑ ነው ሰው ኦብሰስድ እየሆነ ነው ግን እኔ ለትዳር ዋና መሰረት ይሄ ነው ብዬ አላምንም በርግጥ የትዳር አማካሪ ባንሆንም ፐርሰናሊ እኔ አሁን ሪፍሌክት አድርገኝ አላየንም ግን ሪፍሌክት እስከዛሬ ስለ ትዳር የተማርከው እኔ እንደውም ሆነስትሊ ስፒኪንግ ምንም ማለዋሽ ነገር የትዳር ትምህርቶችን በጣም ብዙዎቹን ቨርቹዋሊ ያሉትን በጣም ብዙዎቹን እከታተላለሁ ዌዘር ሴት ፓስተር ቸሬን በለው በኦርቶዶክስ ተዋህዶ ትምህርት የሚሰጡትን በፕሮቴስታንቱም የሚሰጡትን ወይ ደግሞ እንዲ ኖርማሊ ካውንስሊንግ የሚሰጡ ሰዎችም ሰማለሁ ጀስት ኖርማሊ ሰማለሁ ላይክ እና በጣም ከባዱ የሚሆነው ላይክ ትዳር ውስጥ የሮል ፉክክር ማምጣት ነው ላይክ አውቶኖመስ ካልሆኑ ነገሮች ገብቶሃል አይደል ነገሮች አውቶኖመስ ካልሆኑ ማትቀያይረው ነገር አለ ወንድ ልጅ የቤት ራስ ነው ወይ ቤቱን ፕሮቴክት ማድረግ አለበት ሜቢ ላትነካው ትችላለህ ሴት ልጅ እንዴት ነው ይሄ ቤት ውስጥ ቤትን ማኔጅ ማድረግና ባልን ሪስፔክት ማድረግ ባል ደግሞ ሚስቱን መውደድ የሚሉት ነገሮችን ላትነካት ይችላል እነዚህ አሁን በቃ ፒላር ኦፍ ትዳር ልትለው ትችላለህ እኔ ግን እዚህ ጋር ላቋርጥና ይቅርታ ግን እነዚህ አሁን ነገሮች አሁን የምታነሳልኝ ነገሮች የሰክሰስፉል ትዳር ፊቸሮች ናቸው እንጂ ፋውንዴሽኖች አይደሉም ኦኬ እኔ ፋውንዴሽኑ ነው ብዬ አላስብም ፋውንዴሽኑ ምን ይመስላል አንተ ፋውንዴሽኑ ዋናው አንተ እንዳልከው ኦሬዲ ትዳሩ የተገነባበት መሰረት ምንድነው ሮል እንደዚህ ለምሳሌ ጥሩ የምትለው አባወራ ቤት ሲመሰርት ወይ ደግሞ ትዳር ሲመሰርት አንድ ወጣት ልጅ ሮል ተጽፎ ተሰጥቶት አይደለም አባቶቻችንም በዛ አልመጡ እንዲህ ማድረግ አለባችሁ ምናምን ተብሎ አይደለም ግን ፋውንዴሽኑ ምንድነው ብዙ ሰው አሁን እኔ ብዬ ማስበው ማለት ነው የሰክሰስፉል ሜሬጅ ፋውንዴሽን ፍቅር ነው አሁን ምን ያህል እንደረከሰ ይሄ ቃል ፍቅር የሚለው ማለት ነው በጣም እውነቴን ነው ግን ብዙ ሳይረዳው ፎረሴኦፍ ነገር ይመስላል አይደል ለማለት የሚባል ነገር ይመስላል ግን በጣም ከባድ ነገር ማለት ፍቅር ማለት እኔ እንደምረዳው ማለት ነው ሌላው ሰው ምን ይሰጠኛል ብለህ አይደለም እኔ እንዴት አድርጌ ፕሮቫይድ ላድርግ ነው እኔ እንዴት አድርጌ ያንን ሰው ልውደድ ነው እንጂ እኔ እንዴት አድርጌ ፍቅር ልቀበል አይደለም ፍቅር ሞር ኦብሰስድ የሚሆነው ብዙ ሰው ስለመቀበል ነው እንጂ ስለመስጠት አይደለም እውነትን ነው ደግሞ ባይ ዘ ወይ በቃ ሰው ሁሉ የሆነ ኢሞሽናል ሰውን ኢሞሽናል ባሪያ ይማረግ አለ ፍላጎት ልክ ነው ሰዎች ኢሞሽናል ላይክ መወደድ ከዛ ደግሞ በቃ ያን ሰው በመውደዱ ብቻ ላይክ ማኒፑሌት ማድረግ ላይክ በቃ መወደድን ለማሳየት መሞከር እንደዚህ ነገሮች ልክ ነው
የሆነ ብልጣብልጥ ጀነሬሽንን በለው ላይክ በቃ በጣም የሚደብር ላይክ እኔ ይሄኛው አረዳድ አይ ዶንት ኖ አይ ቲንክ ሞር ብዙ ሰው ኦቨርሬትድ ነው ባይዘው እኔ አሁን ይሄ የሆነ ሰው ይወደኛል ወይ ደግሞ የሆነ ሰው እንትን ይለኛል ብሎ ሰው ጋር ማሳየት በጣም ኦቨርሬትድ ነገር ባይዘው ከባዱ ነገር ብዙ ሰው እኔም እንደምረዳው መውደድ ነው ከባድ በጣም ፍቅር መቀበልማ ማንም ይችላል ምን ችግር አለ ማንም ለነገሩ እሱም ሰሞት ፍቅር መቀበል የምትሰውን የሆነ እንትን ይፈልጋል ግን አይ አፍተር ኦል ማለት ነው ያ ሰው እኔ አሁን በእኔ ዲፋይን በማረገው ፍቅር ማለት ነው ከሌላ ሰው ምንም ሳልጠብቅ እኔ የምሰጠው ነገር አድርጌ ነው የምቆጥረው ኢን ሪተርን ምንም አይነት ነገር ሳልጠብቅ ማለት ነው አንኮንዲሽናል ላቭ ነው እኔ ይሄንን ነው ማቀው አሁን ናው ኤዴስ ደግሞ አንኮንዲሽናል ላቭ አለ ብሎ አያስብም ብዙ ሰው ለዛ ነው እኔ እኮ እያልኩ ያለሁት ለዛ ነው አሁን የአሁኑ ጄነሬሽን አረዳድ ትዳርን የሚስለው ምንድነው እንደ አንድ የሆነ ድርጅት አይነት ነገር አድርጎ ነው የሚችለው እንደሆነ እሱ ተቋም ውስጥ ደግሞ ብዙ ፓራሜትሮች አሉ አንተ ይሄ ታረጋለህ እንትን ካላረገዛ ዳይሬክተር እና ምክትል ዳይሬክተር የሆነ ጊዜ ላይ ከፌሚኒዝም ጋር የተገናኘ እኔ የምጠቀመው አናሎጂ አለ ላይክ ወንድና ሴት ላይክ የቱ ይበልጣል ላይክ which ones ላይክ እኩል ነው ወይ አይደለም ላይክ እኩል ለማድረግ ነው ሁሉም ጥረት ላይክ እኩል ለማድረግ ነው which is እኩል የሚባለው እኩል ራሱ ይኖራል ሲፈጠር ሰው ወንድና ሴት ሆኖ ሲፈጠር ወይ ባልና ሚስት ባለው ወንድና ሴት ባልና ሚስት ሆኖ ሲፈጠር እኩል እንዲሆን ነው ወይስ ኮምፕሊመንት እንዲደራረግ ነው ኢኮኖሚክስ ላይ በጣም የሆነ ወሳኝ ተርም አለ ኮምፕሊመንታሪ ጉድ እና ሰብስቲቲቭ ጉድስ የሚባሉ አሉ ላይክ ነዳጅና መኪና ኮምፕሊመንታሪ ነው አንዱ ያንዱ አይሰራም በቃ መኪናው ነዳጁ የመኪናውን ፓርት ይሰራና it is very crucial ወሳኝ ዋና ፓርት ነው ራሱን የቻለ በቃ ከምን ተነስቶ መኪና ከማምረት በላይ የሆነ ፕሮሰስ ፈጅቶ የሚመጣ ነገር አለ መኪናውም እንደዛው ማምረት ከዛ እዚህ ጋር ኮምፕሊመንት ቻደር ያደርጋሉ then አሁን ነዳጁ ነው የሚበልጠው መኪናው እሱን እኮ ነው ሴንስ አይሰጥም ጥያቄው ራሱ ምንም ሴንስ አይሰጥም these things are አንድ ነገር ሲጀመር ለመወዳደር ተመሳሳይ አይተም መሆን አለበት ታው ባልና ሚስት ባይሆን እንኳን ወንድና ሴት ብለህ ለማነጻጸርም አትችልም ትዳር ውስጥ ነው ሮል የተለያየ ነው ነዳጁ መኪናው እንዲሄድ ማድረግ ነው መኪናው ደግሞ መሄድ ነው ገብቶሃል አይደል if you understand that way በቃ እሱን ከገባ የሆነ ነገር ክሊር ታረጋለህ ላይክ በቃ ልታነጻጽረው ልታወዳድረው የምትችለው ነገር አይደለም ሶ ሮል በቃ መጀመሪያ ገና ሳትገባበት ነገሮችን ሮል አስቀምጠ መነሳት ማለት ነገ ሲጀመር ሞቲቭ ታጣለህ እውነቴን ነው የምልህ ላይክ if it is like role based role at the end of the day ቁስ ነው ገብቶሃል አይደል መኪና ቁስ ነው ቤት ቁስ ነው whatever the thing ቁስ ነው የትኛውን ቁስ ደግሞ እኔ ምድር ላይ በሰው ልጅ ሳይኮሎጂ ካገኘው እያነሰብኝ ይመጣል በቃ ይሄን እርግጠኛው እውነቴን ነው የምልህ በጣም የሆነች አንድ ክፍል ቤት መጀመሪያ ተከራይተህ ስኖር በቃ የሆነ አንድ ወር ብርቅ ሆኖብህ ኮተ ከዛ ሁለት ምናምን መኝታ ቤት ታርጉት አፓርትመንት ሊኖር ይችላል ትልቅ ቪላ ሊኖር ይችላል ስሩት እየደከም አንፎርቹኔትሊ ደግሞ ትዳር ላይ ገብተህ ከዛ በኋላ ሰለቸኝ ልትለው የምትችለው ነገር የለበትም ቶታሊ ምንም የለበትም እና የሆነ እኔ አይ ቲንክ ለዛ ነው እኔም አሁን እንደ ይሄ ኦቨርሬትድ ነው ያልኩ ይሄ ሮል ትዳር ላይ ባል ይሄ መሆን አለበት ሚስት ይሄ መሆን አለባት የሚለው ዲስከሽን ራሱ በጣም ትልቅ ችግር ነው ይሄ ነገር እኔ ያልኩ ያለው ፊቸሩ ነው እንትኑን ፊውሉን ይሄ ደግሞ ነዳጁን ትክክለኛ ማለት ሰክሰስፉል የሆነ ትዳርን ለመመስረት ነዳጁ ምንድነው የሚለው ብዙ ሰው ዲስከስ እያደረገበት አይደለም እያወራው ያሉት ሮል ነው ምን አይነት ልክ እንደ ስራ ዲስክሪፕሽን ተሰጥቶ እንደዚህ አይነት ነገር ከውን ተብሎ የሚሰጥ ነገር ነው ግን ቅድም እንዳልኩ ትክክለኛው ሰክሰስፉል ሜሬጅ ትዳር አንኮንዲሽናል ላቭ እስከሆነ ድረስ ማለት ከዛ ሰው ምንም ሳትጠብቅ ምንም ነገር የምታረግ ሰው ሮልህን ታውቀዋለህ አሁን የምናደርጋቸው ሮል ታደርገዋለህ አባወራ በለው ጧት ተነስቶ ለሊት ተነስቶ ለቤቱ ፕሮቫይድ የሚያደርገው ስራ አለበት ብቻ አይደለም የፍቅር መገለጫው ነው ብዙ ሰው ፍቅር አበባ ስለሰጠ ቸኮሌት ስላመጣ አይደለም አበባ ሳክሪፋይስም ይባላል አይደል ፍቅር ስለ አባውት ራስን አሳልፈ መስጠት ነው ቴንክ ዩ ይሄንን ሰው እየተረዳው አይደለም ሮል ነው ብትባለው እንደዛ አታረግም በጣም ይሰለቻል እንጂ ያ ከፍቅር ከሆነ ይሄ ነገር በጣም ይሄ ምንድነው የሚባለው በቃ ስፖንታኔስ ሲሆን ነገሮች ራሱ ላይ ይመሩሃል ኔቸር ባይተሰልፍ እንትን ስለሆነ ነው ይመሩሃል ባይጻፍም አሁን እኮ ወንድ ልጅ ፕሮቫይድ ማድረግ አለበት ስለተባለ አይደለም ትዳር ውስጥ እኔ ፕሮቫይድ ማድረግ አለብኝ የሚለው ቴንክ ዩ በቃ ለቤተሰቡ ፍቅር የሚያሳይበት መንገድ ነው ይሄ ደግሞ ልባችን ውስጥም ፈጣሪ ያስቀመጠው ነገር ነው ብዬ ነው ማለት ነው at the same time ደግሞ it is your role ስትባል ደግሞ
በጣም you get totally discouraged እንዴ በጣም እና ይሄ ነገር like ሰም በጣም የሆነ I don't know in the coming future እንደዚህ አይነት አስተሳሰቦች በጣም እየበዙ በሄዱ ቁጥር ይሄ በቃ ሶሻል ክራይሲስ ስፔሻሊ ከዚህ ከሪሌሽንሺፕ እንደ ትዳር ጋር ተገናኝቶ ያሉ ክራይሲሶች በጣም እየበዙ የሚሄዱ ይመስለኛል። ስፔሻሊ እንደዚህ አይነት ነገሮች ሜቢ ፐርሰናሊ ሊኖር ይችላል አትሊስት ሪቪል ማድረግ ወይ ደግሞ ሚዲያዎች አካባቢ እየወሰድክ ደግሞ ላይክ ቫሊዴሽን መስጠት is not something እኔም እሱ ነው ትልቁ እኔ ትንሽ የከበደኝ እሱ ነው። እኔም ትልቁ ችግር እሱ ነው። ሁሉም ሰው አለው። እኔ እሱ ነው አሁን ይሄ ነገር ዲስከሽን ፖይንት መሆን አለበት ወይ ነው ማለት ዲፕ ለምን አንገባም ማለት ይሄ እኮ ላይ ነገር ነው። ለምሳሌ ቤት ልትገዛ ስትሄድ የቤቱ ክፍልና ቀለም አይነት ነገር የምታወራው ነገር አለ። አሁን ብዙ ሰው የሚለየው ቤትና ምንድነው ሃውስና ሆም ይለያያል አይደለ? ትዳር ላይ ያ ኮምፕሊትሊ እንትን ነው። አሁን ትዳር ብዙ ሰው አይ ቲንክ የውጭዎቹም እንትን እየመጣብን ይመስለኛል። የውጭዎቹ ሜሬጅ ኢዝ ኤ ኮንትራክት ነው ታውቃለህ አይደል? ኮንትራክት ማለት ችግር ካለ ይቀደዳል ማለት ነው። ኮንትራክት ሲባል ይፈርሳል ማለት ነው። if it is marriage ከሆነ ላይፍ ሎንግ ነው እንጂ እኛም የተማርነው በቤተሰብም በሃይማኖትም አሁን እንግዲህ አብዛኛው ሃይማኖተኛ ነው ተብሎ የሚታሰብበት ሀገር ላይ ነው የምንኖረውና ሜሬጅ ኢዝ ናት ኤ ኮንትራክት ኢትዮጵያ ውስጥ ኮንትራክት ነው ብለህ ካሰብክ አሁን ስለ ሮል የምታወራ ከሆነ ኮንትራክት ሲሆን ነው ሮል የምታወራ ከሆነ አሁን አለ አይደለ ፓርቲዎች አሉ ሁለት ፓርቲ አለ የትኛው የሚፈራረሙ ተዋዋይ ወገኖች የምንላቸው ማለት ነው አንደኛው ተዋዋይ ወገን ይሄን ይወጣል ሌላኛው ተዋዋይ ወገን ይሄን ይወጣል ስለዚህ በዚህ ካልተወጣን ግን ይሄንን ውል እንቀዳለን ወይ ደግሞ ይሄ ቅጣት አለው ይሄ ምናምን ተብሎ ነው አባውት ኮንትራክት ላይፍ ታይም ስትል ግን ታይሙን ብቻ ቴንክ ዩ አሁን ካንተ ምን ተማርኩ መሰለህ ሬዲዮ ላይ ምናምን ላይክ ሚዲያዎች ላይ እንደ ኖርማሊ አኖኒመስሊ ይጠቀሙታል ላይክ ትዳር ኮንትራክት ነው ግን የላይፍ ሎንግ ነው ምናምን ብሎ ይጠቀሙታል አውርደውታል ኮንትራክት መባሉ ራሱ በጣም ኔጌቲቭ ፍሮም ዩ ላይክ ኮንትራክት ኢዝ ኮንትራክት ለምሳሌ አንድ ተጫዋች ለአንድ ክለብ ኮንትራክት ሊፈርም ይችላል ለ5 ዓመት ለ6 ዓመት ለእድሜ ልክ ቢፈርም አዘይንዶ ወደ ኮንትራክት ከሆነ ውሉ ሊፈርስበት የሚችል ምን ይኖረዋል አንቀጽ ይኖራል አዎ ልክ ነው ትዳር ላይ ግን ይሄ ትዳር ሊለያይ የሚችልበት የሚባል ተርም የለም ለምሳሌ የተወሰነ የተቀለጸው አሉ አንደስ አዘርዋይዝ ኦልሞስት ኢምፖሲብል ናቸው እዛም አይደረስም ያ እኔም እሱ ነው የምለው አሁን ኮንትራክት ሲባል አብዛኛው ሰው ኢቭን ውጭ ሀገር እኮ ኮንትራክት ሲባል ላይፍ የኛ ሀገር እንደውም ይሻላሉ እኛ አሁን አልከኝ ላይፍ ሎንግ ተባለ እንጂ እዛ በአመት ነው ማለት በየ5 ዓመት ነው ሲፈራረሙ ከሆነ አመት በኋላ ይክ ታድሰዋለህ ትዳርህን ነው የምልህ መዘጋጃ ሄደህ አስበዋል እንግዲህ ጥሩ ተስማምተናል እስካሁን ያለን ሁኔታ ቆንጆ ላይ ነን ለምን አንፈራረም እቺ ነገር እናድሳል አንቀጽም ሊጨመርበት ይችላል ለምሳሌ ቁርስ በጊዜ ቢሰራልኝ ሊል ይችላል አፎሮ በቀጣይ ኮንትራክት ጀመር ቁርስ ከተሰራልኝ ነው ቁርስ እያሰገየሽብኝ ነው እሱን ነገር ብታስተካክል ቁርስ ከተሰራልኝ ነው ቁርስ የሚሰራ አስበው እንግዲህ አስበው እኔ እያልኩ ያለሁት እኛ ግን የተማርነው በካልቸራችንም በማህበረሰባችንም ሜሬጅ ኮንትራክት ሳይሆን ኮንቬነንታል ነው የሚባለው እኔ የሚመቸኝ ቃል ኪዳናዊ የሚለው ቃል ከኮንትራክት ከሚለው ቃል ኪዳን በሚለው ነው የሚሳብ ምክንያቱም ኪዳን ከእንትን ይበልጣል ከኮንትራክት ይበልጣል ኪዳን ማለት አሁን ኮንትራክት ተርሙ እንትኑን ማለት የተቀመጡትን እንትኖች ከወጣ ኮንትራክቱ ይቀደዳል አይደል ኪዳን ግን ከሆነ ቃል ኪዳን ከሆነ ግን ምንድነው የሚፈጠረው ሰውየው ቢያጠፋም ባያጠፋም በረሃብም በድሎትም በችግርም በማግኘት በህመምም በጤናኛም ሁኔታ አብረን አንድ ላይ እንኖራለን there is no contract እዚህ ጋር ይሄንን ተርማሟላለሁ ብለ ይሄኛው ምን አይነት ካፕቸር ያደርጋል የሰው ልጅ 100% ፐርፌክት አይሆንም መውደቅ አለ መነሳት አለ ይሄንንም ጭምር ያጠቃለለ ነው ቃል ኪዳናዊ ጋብቻ የምንለው ማለት ነው አሁን ግን ኮንትራክቹዋል ጋብቻ እየበዛ መጥቷል ማለት የኮንትራክት አይነት ነገር ይሆናል እኔ ይሄንን ነገር ፕሪፈር ስለማድረግ ይሄን ስላሟላልኝ ሰውዬ በዚህ ምክንያት አገባዋለሁ ግን ያ ሰውዬ እዛ ገብቶ እኮ ነገ ምን እንደሚሆን አታውቅም ያ ሰው እኮ ሊያጣ ይችላል መጣል ነበር እሱ ነገር ጋር ታውቃለህ አሁን all the ways ሴቶች like whether ሴቶችም ወንዶችም በእንደዚህ አይነት ነገር ቁሳዊ ነገር እያወራን በሄድን ቁጥር ላይክ አሁን ለወንድ ቁሳዊ ሴቶች ብሎ የሚጠቅሱት ምንድነው ላይክ ፋይናንሻል ፕሮቪዥን ነው አይደል ወንድስ ቁሳዊ ካልክ ሜቢ ፊዚካል አፒራንስ አለ ሊሆን ይችላል all these things are insecurity for tomorrow by the way በቃ ወንድ ልጅ አልቲሜት ስጋቱ አልቲሜትሊ ሊመርጥ የሚችላት ሴት ዛሬ ቢኖር ነገ በጣም እንትሆናለች የሚል ነው by the way ልክ ነው አሁን እቺ ልጅ ያን ሁሉ ነገር ስገልጽ ያየውኝ
የምሬ ነው ወዲያው ወደ አይምሮ የመጣው ማለት ነው። አዘ ሴም ታይም አገባች እንደሱ አይነት ሰው እንበል እሷን we are not about እሷን ታርጌት ያለው ሀሳቡን እንደሱ አይነት ሀሳብ ያላቸው ሰዎች አገባች ላይክ በቃ ፋይናንሻል ፕሮቫይድ የሚያደርግ ምናምን ሁሉ ነገር ያለው ሰው በዛ ሰዓት አገባች አገኘች። እሺ then after 5 years ያ ሰው የሁሉ ነገሩ ላይክ ስቶክ አለው ስቶኩ ዜሮ ወርዶ ላይክ ወርዶ ነጋዴ ከሆነ ከስሮ በቃ ምንም ዜሮ ላይ ያለ ሰው ከሆነ ምን ልታደርጉ ነው? በቃ ብላ ልትሄድ ነው። እንደዛ ነው። አሁን ኮንትራክቹዋል ከሆነ ደግሞ ፕሮስፔክተስ ያለው ሰው ላይ ገብቷል። ዛሬ እየሰራ እየጣረ ምንም በቃ ምናምን ገብቷል። ቀን ከሌሊት የሚለፋ ነገሮችን በቃ የሚተረተር ሰው አለ አይደል? እንደው ነገር ይሳካለታል ብለህ የምታስበው አይነት ሰው አለ። ያ አይነት ሰው ደግሞ ነገ የምታስበው አይነት ሰው ቢሆን አይ በቃ ስትሳካ አሁን አልፈልግህም ምናምን ብለህ እንዴት ነው ይሄን የምታስታርቀው? ላይክ በቃ ነገ እርግጠኛ አትሆንም ማለት ነው። ሁሌም የወንድ ልጅ ስጋት ያልኩክ ባልደመድም እንኳን አብዛኛው ብዬ የማስበው ነገ ባጣ ምንድነው ምን አይነት ሪአክሽን ነው የሚኖረው? ልክ ነው። ምን አይነት ፊት ነው የምታሳየኝ? በቃ ያ ነው በጣም ትልቅ ኢንሴኪዩሪቲ ወይ ደግሞ በጣም አልቲሜትሊ ሴት ላይ ሊያይ የሚችለው ሊያገባት የሚችለው ሴት ላይ ሴትስ ነገ በቃ ይሄ መልኬ ቢጠፋስ ገብቷል ማርጀትም አለ። ኦፍ ኮርስ ሴት ልጅ አርቃ ታስባለች ይባላል። ላይክ እየተጠቀሰ እንዳለው ነገ ምን አይነት ትምህርት ቤት ነው ልጆቼን ሊማሩ የሚችሉት? ምን አይነት ኑሮ ነው የምንኖረው? ምሳሌ ሊሆን የሚችል ሰው ነው ለልጆቼ። በጣም ብዙ ነገሮች ይኖራሉ ወደፊት። በጣም ለወደፊት ብለው ይጨነቃሉ ይባላሉ ሴቶች። on top of that if you are talking about the things አሁን ስላለው እና ወደፊት ስለሚሄደው ነገር ሞስትሊ ፊዚካል አትራክሽን ካለ ያ ፊዚካል አትራክሽን ነው ባይኖርስ ነገር ብታጠው በቃ አንተም የፊዚካልን ብቻ ፊዚካልን ብቻ አይተ ምናምን ነገር የምትቀርባት ከሆነ it is something ነገር በአንድ ህመም ሊጠፋ ይችላል። ስጋ ፈራሽ ነው አይደል? that's what I mean if you are በቃ ሮል እና ያለ ሮልም በለው አሁን ያለህንም ነገር በለው ላይ ቤዝ አድርገህ ከጀመርክ what bring you there tomorrow is uncertain ለማናችንም እሱ ነው ማለት ለማንም ሰው ነገ uncertain ነው። እኔም እሱ ነው ማለት አሁን ሜሬጅ ኮንትራት ከሚባለው አስተሳሰብ እየገባ ነው ጄነሬሽን። በጣም የምፈራው ይሄንን ነው። ገንዘብ ፋውንዴሽኑ አይደለም የሰክሰስፉል ሜሬጅ። አሁን እንዳልከው ነው። ነገ ማንም ምን እንደሚሆን አያውቅም። ዛሬ ብር ያለው ነገ ላይ ኖሮ ይችላል። ዛሬ ደግሞ ብር የሌለው ነገ ጥሩ ቦታ ላይ ገንዘብ አግኝቶ ልታየው ትችላለህ። እና የሆነ ተለዋዋጭ የሆኑ ፊቸሮች ፋውንዴሽን መገንባት ለምሳሌ ችግር ሲመጣ ንፋስ ሲያልፍ የሆነ ቤታው የምትገነባው ምን ላይ ነው ማለት ምንም ነገር እንትን የማይልበት አይደለ መሰረት የሚሆነው ብዙ ጊዜ የሚመረጠው ራሱ እንደነዚህ አይነት ነገሮች ግን ተለዋዋጭ የሆኑ ነገሮችን ግን እንደ ትዳር መሰረት ለዚያውም ትልቅ ተቋም ነው የሚባለው እኛ እንደምናየው መንፈሳዊም ትርጉም ያለው ነገር ነው ትዳር ለኔ ማለት ነው። ብዙ ሰው አይረዳው ትርጉም ሳይሆን በቃ ላይ መንፈሳዊም ነው እኔ ማስተው ነው ትዳር ግን እንደዛ እየተሰበለ ዓለማዊም አድርገው ትዳር በፈጣሪ መንፈሳዊ ነው። አሁን ያሉ ዲስከሽኖች ግን ማቴሪያል ላይ ያተኮሩ ናቸው ከመንፈሳዊ ወጥተውና ገንዘብና አብሮ ለመኖር የሚያሳስቡት ነገሮች ከሆነ የሚያሳስቡ ማቴሪያል ነገሮች ከሆነ የሚያሳስቡ ሰክሰስፉል ሜሬጅ ለመገንባት ትክክለኛ እንትን ላይ አይደላችሁ። እኔ አዝናለሁ ይሄን ስናገር ግን እንደዚህ አይነት ነገሮች ማቴሪያል ነገሮች ከሆነ አይደለም ዋናው ፋውንዴሽኑ እንዳልኩ ስፒሪቹዋል ነው። ስፒሪቹዋል ከሆነ ስፒሪቹዋል ፋውንዴሽን ነው የሚያስፈልገው። መንፈሳዊ የሆነ ፋውንዴሽን ጠንካራ የሆነ መገንቢያ ነገር ነው። ይሄንን ደግሞ እንዲያሳልፍ የሚያደርግ የመንፈሳዊ ጥንካሬ ነው ብዬ ነው ማለት ነው። እንዳልከው ገንዘብ የነበረው ሰው ነገ ሲያጣ ሚስቱ ጥላው ብትሄድ የተገነባበት ሲጀመር ማቴሪያል ላይ ቤዝድ የሆነ ነው። ቅድም እንዳልነው ኮንትራክቹዋል የሆነ ነገር ነው። መንፈሳዊ ቢሆን ግን በማግኘትም በማጣትም አጠገቡ መኖር አለብኝ የሚለው ነገር ይኖራል። ይሄን ደግሞ የምትለው ከራሷ ጥንካሬ አይደለም መንፈሳዊ ጥንካሬው ይሄንን እንትን የሚለው ማለት ነው። ኢን ዘ ሪቨርስ እኮ ነው ላይክ ብትታመም ብለህ አይደለ ቃል የምትገባው ፈጣሪ ፊት እሷም ላይክ እንደውም ብትታመም በጤናዋ በህመሟ በድካሟም በብርታቱም አይደለ ሁሉ አሳፓርት በቃ ያ ሞት እስኪለይ ድረስ ማለት ነው ላይክ እና አሁን ትዳርን ወስደን የሆነ ቦታ ላይክ እያደረስን ነውና ላይክ something we have to የሆነ ቦታ ተወሽቋል። ይሄን ነገር ማድረግ አለበት ሴት ልጅ ይሄን ማድረግ አለባት የሚሉ ዲስከሽኖች ናቸው ብዛት የሚሰሙት ካልሆነ አይደለም ልትል ነው ማለት ነውና ላይክ እንደዚህ ነገሮች እና ትልቁም ደግሞ ነው ዲስትራክሽን በዝቶበታል ሰው በዚህ ጊዜ በሱ ላይ ይሄ ነገር ሲጨመር እና that something ብዙ ሰው ሪሌሽንሺፕ ላይ አሁን ይሄ ወደ ትዳር እንትን ሲሉ ነውና አሁን በቃ ትውልዱ ሲንግል በሲንግል እየሆነብን ነው ላይክ
በጣም በቃ አላውቅም 10 ሰው ካገኘ አዎ እንዴ ይሄን ነገር እንደውም አንድ ሰፓሬት ቪዲዮ የሚያስፈልገን ይመስለኛል። በጣም ሲንግል ሆኗል ሰውና በዚህ ሁኔታ ከቀጠለ this kinds of condition እየበዛ መጥቶ ሊሆን ይችላል። በደንብ አሁን እንዳልከው ነውና ሪሌሽንሺፕ ደግሞ እንደ ትዳሩ ሁሉ ሪሌሽንሺፕ ላይም ሲቹዌሽን እየበዛ መጥቷል ማለት ነው። ላይክ ምንድነው ሮል ወይ ደግሞ ኤክስፔክቴሽን ልክ ነው። የእሷን ዲፊኒሽን አሁን ዶክተር ሳሮንም ቀርባ ያው እንትን ያለችው የሪሌሽንሺፕ ደረጃዎች ብላ መጀመሪያ ዴቲንግ አለ፣ ከዛ ሲቹዌሽንሺፕ አለች፣ ከሲቹዌሽንሺፕ ቀጥሎ ከዛ ኤክስክሉዥን ነው፣ ከዛ ተርሞቹን እኔ እንጃ ምን ያለ ነው አልኩኝ። ታውቃለህ እየገረመኝ ነበር የሰማሁት። እና ሞር ይሄኛው ነገር የሚያድገው በፊዚካል አፍተር ፊዚካል ኢንጌጅመንት ግንኙነት ምን ያህል ያደገ ነው። መጀመሪያ ተች ይኖራል፣ ከዛ መሳሳም፣ ከዛ የሆነ ነገር እያለ የሚሄድ ነውና ሪሌሽንሺፕ እንደ ምንድነው የሙከራ ስርጭት ነው ያለችው ቤዚካሊ የሷን ሐሳብ ለማስረዳት ማለት ነው። ስለዚህ ኮምፕሊመንት የምትደራረጉትን ወይም ደግሞ የምትጣጣሙትን ሰው እስክታገኙ ልክ ጫማ ቡቲክ ሄዳችሁ ስትገዙ እየወለቃችሁ እንደምትሞክሩት ማለት ነው። ግንኙነታንም እንደዛ አድርጋችሁ እዩት የሚል ነው which is totally wrong። እኔ በዚህ አልቀበልም። ሰዎች ጫማ አይደሉ አጋርገ ያለምንም ኢሞሽናል አታችመንት አውልቀም እያመንክበት እያጠፋ እንደሆነ አምነህ ብታረግ ይሻላል። ላይክ ሰው እንደ ጫማ እየሞከርክ ነው ብለህ ከማረግ በቃ እያጠፋው ነው ብለህ እያመንክ የምታረገው ነገር ይሻላል። ምክንያቱም ዲስ ቲንግ አሁን አኖኒመስሊ ላይክ እንደ ጥሩ ነገር እየተወሰደ ሊሄድ ይችላል። ጫማ ሙከራ ከሚለው ጋር አሁን ደግሞ እየተያያዘ ከሄደ which is something በጣም አሁን የሷን ወርድ ነው የተጠቀምኩት እና ስለገረመኝ ነው። ይሄኛው በጭራሽ እኔ አክሰፕት ማድረገውም ነገር አይደለም። ምክንያቱም አፍተር ኦል አክሰፕት አድርገው አይደለም ኤቭሪ ሪሌሽንሺፕ እንዳልኩ ነው። የትኛውም ሪሌሽንሺፕ ሲጀምር ፋውንዴሽኑ አሁን ስፒሪቹዋሊ ፋውንዴሽን መኖር አለበት። ዝም ብለህ ልሞክረው ስፒሪቹዋል ነገር ማይመቸ ሰው ራሱ ቢሆን በጣም ቀላል እኮ ነው ሞራሊ ማሰብ ነው። አዎ እንደዚህ ሲጀመር ኢሞሽናሊ አፌክት ትደራረጋለህ። ለምሳሌ ጫማ እኮ እንትን የለውም ነፍስ የለውም ስጋ የለውም። አውልቀህ ልትጥለው ትችላለህ። አንተ ጋር ነው ሜቢ ሴንሴሽኑ ወይ ስሜቱ ሊቀር የሚችለው እንጂ ጫማው ምንም አይሰማው። ሰው ጋር ግን ጫማው አንተ ላይም ተጽዕኖ አያሳድርም እንጂ የሄድክ ቁጥር ኢሞሽን እየተበጣጠሰ ይሄዳልና ቴንክ ዩ ስፓን ኦፍ ፎከስ በጣም በቃ ዲስትራክሽን ውስጥ እየገባ ትሄዳለህ። that's what I think እኔም ለዛ ነው ሪሌሽንሺፕም ሱፐርፊሻል የሆነ ሚኒንግ ነው እየተሰጠው ያለውና በዚህ የተነሳ እስቲ ብቻ ሌላ ኤፒሶድም አይ ቲንክ በጣም ሰፊ ስለሆነ ልንጋብዝ እንችላለን። በዚህ ጉዳይ ላይ ደግሞ ጥሩ እንትን ያላችሁም ሰዓትን ገድቦናል። ላይክ በጣም ብዙ ነገር ልናወራ እንችላለን። ብቻ ግን ኦቨርኦል ማጠቃለያ ሀሳብ እስቲ ነገራቸው ምንድነው? በእኛ ጄኔሬሽን ከኛ ቀጥሎ ደግሞ እየመጣ ያለው ጄኔሬሽን ላይ ባይ ዘ ዌይ ኦዲየንሶቻችን ከ25 ከ34 ዓመት ያሉ ውስጥ ናቸውና አብዛኞቹ which is very good በቃ ወይ ትዳር ሊጀምሩ ያሰቡ ወይ ጀመሩ እዛ ውስጥ ያሉ አይነት ነገር ናቸውና ሰሟት በጣም ጥሩ እንትን ያነሳን ይመስለኛል። ግን እኛ 25%ንም የነካን አይመስለኝም ጉዳዩ ሰፊ ነው። ሌላ ኤፒሶድም ያስፈልጋል። በጣም ብሮድ ኢሹ ነው። ከተመቻችሁን ቀጥታ ግን እቺ ነገር ዝም ብለን ፒክ አደረግንና ላይክ በጣም ሁኔታዎቻችን ግንኙነቶቻችን ኦር ሳምቲንግ ይሄ ጾታዊ የሆኑ ሪሌሽንሺፕ ላይ በጣም ሮል አበዛን፣ ሲቹዌሽን አበዛን፣ እንደ ኮምፒቲሽን በጣም አበዛንና ላይክ በቃ ወደማይከዱ ነገሮች እየሄድን ነው። ላይክ ጥሩ ወዳልሆነ ሁኔታ እየሄድን ነው ከሚል ፖይንት ኦፍ ቪው ነው የተነሳ ነው። ፕሪፈረንስ ኢዝ ሰምቲንግ በጣም በቃ ማንም ሰው ፕሪፈረንስ ኢዝ ፕሪፈረንስ ምንም ልታረጉ አትችልም። እኛ የተወሰነ የምንቃወመው ልክ የማይመስሉ ፕሪፈረንሶች ላይክ ነገ ሶሻሊ ፋሚሊን ወይ ደግሞ የማህበረሰብን አወቃቀር ሊያናጉ የሚችሉ ፕሪፈረንሶች እንደ ኖርማል ነገር አደባባይ ለህዝብ መነገራቸው ደግሞ ላይክ ትክክል ላይ መጣ ይችላል ከሚል ሀሳብ ነው። ገብቶሃል አይደል? ከዛ አንፃር ነው ይሄንን ነገር ያነሳ ነው። እኔም እንዳልኩ ነው እንደማጠቃለያ ፕሪፈረንስ ፐርሰናል የሆነ ነገር ነው። የፖይንት ኦፍ ዲስከሽን መሆን የለበትም ማለት እንደዚህ ህዝብ የሚሰማበት ነገር ላይ ወተን ልንወያይበት ምን የሚገባው ነገር አይደለም። ምክንያቱም ያ ምንን ያስታል
እንዳልኩ ነው ፋውንዴሽኑን እንተውና ወደ ፊቸሩ ላይ ነው የምናዘነብነው። ፋውንዴሽን የሰክሰስፉል ሪሌሽንሺፕን በለው ሰክሰስፉል ትዳርን በለው ፋውንዴሽኑ ፍቅር ነውና ከፕሪፈረንስ ስለ ፕሪፈረንስ ኦብሰስድ እንደሆን ነው ስለ ፍቅር ኦብሰስድ ብንሆን የተሻለ ነበር። ፍቅር ስንል ይሄ ፊልም ላይ ወይ ደግሞ ድራማ ላይ ብናየው ነገር አይደለም። ስለ ሰልፍ ሳክሪፋይስ ነው እያወራ ያሉት እኔ ራስን አሳልፎ ስለመስጠት ምን ያህል ላይክ ቴንክ ዩ በቃ ምን ያህል ትሰጣለህ ምን ያህል መሰጣት እና ስለ ፕሬፈረንስ ከማሰባችሁ በፊት እኔ ምን ያህል አሁን እሱ ነው እኮ ሰው ማድረግ ያቃተው። እኔ ምን ማድረግ እችላለሁ ምን አገኛለሁ ከምናስብ ምን ማድረግ ይችላል ምን ልሰጥ ይችላል how can I better love this person እንዴት የተሻለ አድርጌ ልወደው ይችላል የሚለውን ብናስብ የተሻለ ነው። እስቲ ሌላ ኤፒሶድ ልንሰራበት እንችላለን። ትልቁ መፍትሄ ደግሞ እኔ ብዙ ላርግ ብንል ደግሞ በጣም በቃ ዓለም ሰላም ሆይልናለች። በቃ ብዙ ማድረግ አለብን ብንል ብዙ እቀበላለሁ ከምንል በቃ ተፈታ ሁሉ ነገር ሰላማዊ ነገር ሁለቱም ለመሰጣጣት የተቀራረቡ ሰዎች ምንም አይጋጩ። ሁለት ለመቀባበል የመጡ ሰዎች ነው ሁሌ ጸብ ውስጥ የሚገቡትና ብዙ ለመስጠት በጣም ብዙ ለመስጠት ሁሌም ስንነሳ ኢንቴንሽን ፍላጎት ቢኖረን ሁሉም ችግር ይቀርፋል ብለን እናስባለን። የነሱንም ሀሳብ ኮሜንት ላይ ሀሳባችሁን እዚህ ላይ ግን ብታሳውቁን ደስ ይለናል። ያገባችሁም ካላችሁ እናንተ ደግሞ በጣም ነው የምንፈልገው። በጣም ምንድነው ፒላራችሁ ትዳራችሁ ያቆመው ፋውንዴሽኑ ምንድነው? ሪሌሽንሺፕ ብዙ ጊዜ ቆየ ስቴብል ሪሌሽንሺፕ ውስጥ ያላችሁም ደግሞ በዛው ልምዳችሁን ብታካፍሉን እንላለን። ይህ ቆጣሪ ፖድካስት ነበረ። በቀጣይ ፕሮግራም እስክንገናኝ ቴንክ ዩ። ቆጣሪ ፖድካስት